አንቺ የት ደምስከው? እንዴት ነሽ እባክሽ? አለሁልህ። ደህና ነሽ? የት ደምስከው? ዞር ብዬ እባክሽ ነበር። በዚህ በፀሐይ ምን ላድርግ እባክሽ? ጓደኛሽ እንደሆነ እምቢ አለችኝ። ምንድን ነው የሚሉት? ወደድኩሽ ስላት እባክሽ ኮራሽ መሰለኝ እምቢ አለችኝ። ኧረ አንተ እንግዲህ ጓደኛዬ እንደዚህ ያልኩማ አታስቸግራት፣ የምር አታስቸግራት። ፍቅር እኮ ነው አልረዳም አለችኝ። በአንቺ ብታናግሪኝ ደስ ይለኛል። እህቴ አይደለሽ እንዴ? እኔ ብዬሽ ነው የማናግራት ላይ ወንድሜ ይወድሻል ብዬሽ ነው የማናግራት። ተሸገሪልኝ እንጂ የምር ብዬሽ ነው የማናግራት እንጂ ስታስበው ወንድሜ ይወድሻል አናግሪኝ ማለት እንዴ? ከባድ ነው ይኛል። የምር አሁን ላይ ይደብረኛል። ከፈለግ ደግሞ አንተ አሁን እየመጣች ነው እራስህ አናግራት። እንደዛ ይሻላል። እምቢ አለችኝ እኮ አናግሪያት። በጣም እየኮራችብኝ ነው። በአንቺ በኩል ይሻላል ብዬ ነው። እና ሪስታ እኮ ባለትዳር እኮ ነው። ምን ትላለህ? ባለትዳር ነው። ባለትዳር ምን ችግር አለ? እንዴት ምን ችግር አለ? አንተ እንደዚህ አይነት ወንድም ነህ እንደዚህ ማለት የምሬን ነው። አሁን እየመጣች ነው። ምንም ነገር እንዳታስቸግራት። ዝም ብለህ አታናግሪልኝም? እንዴ የማናግራት ሲጀመር የዚህ ነገር ስለጓት አይፈልግም። የምር ወይ እንደዚህ ነገር ስለጋው እንግዲህ እንደዛ ካልሽ ምን ማድረግ ይቻላል? እኔ ራሴው ላፋለሁ። እንደዛ ትችላለህ፣ ራስህን ትችላለህ። ግን አንቺ እንኳን አንድ ቀን የምትጠይቂኝ ጥያቄ ይኖራል። እኔማ እንደዚህ ነገር ያንተ ጓደኛ ወደድኩልኝ። አዎ እንደዛ አላደርግም። ተነሽ ምሳ ስሪ በቃ ወሬ አታብዥ። አልሰራም። ሰራተኛ እያለች እኔ ልስራ? ምን ማለት ነው? እረፍት ላድርግበት። ለምን ሰራሽ? ለማን ትሰሪያለሽ? ያው ሰራተኛ በጣም ነው። ሁሉንም እምቢ ብለሽ ትችያለሽ? የምር ነው የምሰራው። ደክሞኛል። ከውጭ ነው የገባሁት። አሁን በተለይ ደግሞ ጓደኛዬ እየመጣች ነው። እሷን የጠበቅኩት እና እንደውም እሷ እስክትመጣ ድረስ አሪፍ ነገር ሁለታችን የሚሆን ነገር ስሪና እኮ እሷን ስሪ በላት። ልጅ ታሰራው እሷ ምንም እንድትሰራ አልፈልግም። ለምን ትደክምብኛለች? ተነሽና ስሪያውን ወሬ አታብዥ። ሰራተኛ ትስራ። እውነት እሷን ትስራ እንዴ? እሷ ስትሰራ ሰራች ይደክማታል እኮ ያሪ ለታታስራ እንዴ? ዞረሽ መተሽ ምሳም ማስፈራ የምትደክመኝ ፀሐይ ልኝ ነው ያማረው። የምትደክመኝ ሳትስፈልግ ስለዚህ እኔ ራሴ ልስራ። እሺ ደግሞ አንተ ስራ ይሻላል። እሷን እየመጣች ነው። እኔ ልስራ። ደፋር ነሽ። ችግር አለ? ተነሽ ስሪ። የምር ይኸው መጣች መሰለኝ። መጣች ምን ነገር እንዳታስቸግር። አረሽ ያው ደግሞ መጣች። ነይ ግቢ። ብቻሽ መስሎሽ እኮ ነው የመጣሁት። ምንም የለም እኮ ወንድ ብቻ ነው ያለው። ነይ ግቢ። ሰላም በይ። ሰላም ነይ ጠፋሽብኝ። በቃ ለምን ነው የማትረጂኝ? አንተ ለምንድን ነው ስነ ስርዓት ላይ ነው የምትቆይ? ስለምንሽ ነበረሽ ካለዛ? አይ እሷ ምን ነገር የምታቀራርብ እኮ ነው ይበላ ነገር እና ምን እንደምትጫጫው ለምን ታረጂኝ? በቃ አፍቅርሻለሁ። ፍቅር ቀልድ ነው እንዴ? እንዴት ላስረዳሽ? ምን ባደርግ ነው የሚገባሽ? ከዚህ በላይ እንዴት ላስረዳሽ ነው? እኔ እኮ ባለትዳር ነኝ። ደጋግሜ ነግሬሃለሁ አይደል? ለምን ነው ቆይ የሰው ህይወት ምን በጠብጠው? ወደ እኔ መምጣት አትችይም? መቼም አላደርገው ነገር ደግሞ አንተ ገና ይቀርሃል እኮ ገና ይጀርም ይቀርሃል አትበይኝ። በቃ አታውቂም አንቺ ብዙ ነገር የማታውቂው ነገር አለ። ስለዚህ ቆይ አድርገህ ጨርስና ከዛ የዛኔ ጠይቀኝ ይሻል። እዚህ ይሻላል። አዎ በኋላ እንዳይቆጭሽ። ምንም አይቆጭኝ። ለምን እንደሚቆጨኝ አንተ ቀረብ ብዬ ነው የሚቆጨኝ? ምን ላድርግልሽ? እሺ ለምን እሺ የማትይኝ? ቆይ እኔ ምን በትዳርሽ ደስተኛ ነሽ? አዎ በጣም ደስተኛ ነኝ። አመስግኝ። ለምን አወቅ? የሴት ወጊዞች ኩራት ነው እንደዚህ የሚያደርግሽ። ኧረ እባክህ አልቀረብክም። ተናገር። ሌላስ? ኧረ እባክሽ ያላየሽውን ዓለም ላሳይሽ። እሺ ለማንኛውም እህትህ ጥራት እስኪ። ለዚህ ነው የጠራችኝ? ተመካክራችሁ? እሷ ትመጣለች። እንደዛ አይደለም። አስቀምጪው። እርሰው ደግሞ
ምሳም በልተሽ ነው የምትሄጂው? አይ ነው በልቼ ነው የመጣሁት። አያስፈልግም ነው እንደዚህ የምትሆኚበት ነው። ከኔ ጋር ብቻ ስትሆኚ እንደዚህ የምትሆኚው እንዴ? ከአንተ ጋር ምን ተፈጠረ? ምን አለ እንደዚህ የምትኮሳተሪ? በስትክክል ለምን አታወሪኝ? አንድ ቀን እኮ ጊዜ ሰጥተሽኝ አታውቂም። ምን ለማለት ፈልገህ ነው? አልገባኝም። ነው ካበድኩ ምናምን በኋላ ነው የምትረጂኝ? ወይ ምን አብዶ ነው እንደምታውቀው? ወንድ ልጅ አብዶ ነው እንደዚህ ካላየሽ አታምኚም ነው እንጂ ፊልም ነው አታፈጥብኝ ነው ለይናፋ እባክሽ ይቆጭሻል። በኋላ ምን ቀረብኝ ብዬ ነው የሚቆጨኝ? ህፃን ልጅ አላገባውም። ለህፃን ልጅ ፍቅር ምናምን አልሰጠሁም ነው የሚቆጨኝ። አሁንም ቢሆን ህፃን ልጅ አትበይኝ። ደጋግሜ ነግሬሻለሁ። መጀመሪያ ነግሬያለሁ። ደጋግሜ አይደለ ወደ አድርገህ ጨርሰህ ከዛ ሴቶች ካሁን አትረጂኝ። እንደዚህ አይነት ድራማ ተውሽ። ከዚህ በኋላ ስነ ስርዓት እንከባበር። ደጋግመህ እንደዚህ አይነት ጥያቄ እንዳትጠይቅ። የሆነ ነገር ግን ኃላፊነቱን ትወስጃለሽ። ምን ትሆናለህ? ምን ትሆናለህ? ትወስጃለሽ ብያለሁ። በቃ ኃላፊነቱ የምን ኃላፊነት ነው የምወስደው? ብዙ ጊዜ ደጋግሜ ነግሬሻለሁ። አትሰማም። ምን ለመሆን ነው? ቆይ ምን አስበህ ነው? በቃ ነግሬሻለሁ። ኃላፊነቱን ትወስጃለሽ አልኩሽ። የምን ኃላፊነት አልገባኝም። አንቺን ማመናጨቅ ሁሌ ሳናግርሽ በስትክክል አመልሽልኝ። ሁሌ ልጅ ነህ ምን ማለት ነው? አዎ ልጅ ስለሆንክ ነው። አሁንም አትበይኝ። ነግሬሻለሁ። እላለሁ ደጋግሜ። አይገርምም? ጥያቄን ካላጠንኩ በስተቀር አሁን ወደ ሚሄድበታል። መልካም ውሎ። እህትን ቻው በሉኝ። እሺ ቢያንስ ምሳ በልተሽ ትሄጃለሽ? እኔ አልበላም፣ በልቻለሁ። እሺ ምሳ በልተሽ ትሄጃለሽ? ቀስ በይ። እኔ በልቻለሁ። ለማንኛውም መልካም ጊዜ ይሁንላችሁ። እሺ ቻው ቢያንስ እስክትመጣ ጠብቂያት። ትቆያለች። ምሳ ልትሰራ እኮ ነው የገባችሁ፣ ኪችን ነው የገባችሁ። ጥራት ላይ የምን ምሳ ያስፈልገኝ? ጥራትና ቻው ነው ያላት። ምክንያቱም ጥያት ከሚሄድ በጥራት አበይም ታይሉ በላት ለአንቺ ብላ እየሰራች ቤቲ ዳይ እስኪ ወይ ምን ነው ሌቱ መልካም ውሎ ይሁንላችሁ። ለምን ምሳ እኮ ይሰራው? ኧረ አልበላም። በአንቺ ቤት አረዳ መሆንሽ ነው። እህትና ወንድም መመካከራችሁ ነው። ምን ነው ስለ ሁሉ ነገር አመሰግናለሁ። ምንም የተነጋገረው ነገር አስረዳት። ምንድን ነው? ቻው አልረዳ ባለችኝ ምንም ያልኳት ነገር የለም። በቃ የሆነ ነገር ሳነስ ሁሌ እንደዚህ ትሆንብኝ። አጣላኝ ከጓደኛዬ ጋር። እኔ ሲጀመር መጀመሪያ ነግሬሃለሁ፣ ከመጣች ምንም ነገር አትበላ አንተ ብዬሽ ስንቴ ነው የምነግርህ? ስለምወዳት እኮ ነው። አንቺ ራሱ ቢያንስ ቁጭ ብለን ከአሁኑ ሳበልታ እስክትረጋጋ ጠብቀን። በቃ አንቺ ራሱ ወደዚህ ላይ በቃ ደግሞ ከአንተ ብቻ ትበሳጫለህ እንዴ? አሁን አጣላኝ ከጓደኛዬ ጋር ደግሞ ይበሳጫል እንዴ?